አብርሃም አሁን ሊወርድብህ ነው ገባ ምክንያቱም አንተን ለማዳን ነው ይዛ ሄደችው ሲቀጥል ደግሞ ብዙ ነገር ያልተቀረጸ ነገር አለ እንደዛ ከሆነ ቅድሚያ መጠየቅ ያለብህ ሄርሜላን ሳይሆን እንደም ማለት እሱ እንደም ከታመምኩ አሁን ስለታመምኩኝ ምክንያት ሁላችሁም ተጠያቂ ናችሁ ብለ ነው ጥያቄ እየጠየቅ ያለው አይደለ ስለዚህ ታመ በኋላ ነው ሄርሜላ ይዛ እንኳን ብትሄድ ማለት ነው ታመሜ በኋላ ይዘሽኝ ሄድሹ የት ነው ማለት ነበረ እንጂ አንተ ሳትታመም ይዛ ሄዳ 5 ቀን አጥፍ ጠፍታ ታመ ብትመጣ ምን ልታረግ ነው ታመ ደንዝዘ ራስን ሳታቅ ነው እኮ ሄርሜላ አንተ ልታድን እኮ ነው ይዛ ሄደችው ማለት ነው ገባ ሲቀጥል ደግሞ በዛ ልክ ሩታ ስትገፋት ማንንም ሰው ሲታለ ሲገፋት ማንንም ሰው በጥፊ ሲላ ሲገፈታትራት እንደ ንቀት ይያዩ ሄርሜላን እንደ ፋሚሊ ሳይሆን የሆነ ተለምና የሆነ እንዴት ነው የሆነ ሰው እንደሆነች ነበር እኔ እንኳን አብርሃም ሲድን ድረስ ታገሺ ምንም ተገፈተሪ ምንም ይበሉሽ አብርሃምን ብቻ ለማዳን እንደምንም ሁኝ ይያልኳት ነበር ገባህ አይደለ ስለዚህ ሄርሜላን አንተን ለማዳን ብዙ ነገር ያደረገች ነበር ኢቭን እንኳን እነዴ ብዙዬ ኤፍሬም ሩታ ሁሉም አንድ ሆኖ እሷ ግን እንደ ባዳ እንደ ገለልተኛ ታይታ እንደ ቆሻሻ እየታየች እንኳን አንተን ለማዳን ወይ ደግሞ አንተ ወደ ራስ እንድትመለስ እያረገች የነበረች ልጅ ናት ያ ቪዲዮ አላየም እንዴት ነው አንተ አሁን ኢምፖርታንት አድርገ ልክ አንተ ከታመምክ በኋላ ይዛ የሄደችውን ነገር ለምን በቪዲዮ አልቀረሽም የት ነው ይዘሽኝ ሄድሽ ኖ ኔቨር እሱ ጥያቄው ውስጥ ሊገባ አይችልም ምክንያቱም ታመ በኋላ ይዛ ስለሄደች ማለት ነው ሌላኛ ደግሞ እንደዛ ካልክ ደግሞ መጠየቅ ያለባት አንደኛ እህት ታላቅ እህት ብዙዬ መጠየቅ አለባት እሱም ደግሞ አንተን ይዛ ሄዳ አድና ያመጣችው ቦታ እንዴት እንደዳንክ ጸበል ገብተ ተፈውሰ ይሁን እንዴት መተት እንደወጣም ወይ ደግሞ ጂኒ ወጥቶ ይሁን ካንተ ከላይ ላይ ዶክተር መክሮ ከጭንቅላት ብንን ብለ ተነስተነው ወይ ወድቃት ምን እንደሆንክ ያ ቪዲዮ እንኳን የለም ለኛ አልደረሰንም ስለዚህ ያ ቪዲዮ ምን ፈልጋለ ወይ ደግሞ እህትን መጀመሪያ መጠየቅ አለብህ እንዴት ነው ያዳንሽኝ እንዴት ነው ይዘሽኝ የመጣሽው እንዴት ዳንኩኝ ብላችሁ እንኳን ያ ቪዲዮ እንኳን የለም አልቀረጻችሁም ገባህ አይደለ አንተ ግን ሄርሜላን መራክ ከፈለክ አባቴ መንገድን ጨርቅ አርግ ቀጥል መንገድን ማለት ነው ገባህ ካንተ የበለጠ ልዕልትና ጀግና ምን የመሰለ ወንድ ይመጣላታል ገባህ አንድ ሰው ጥሎ ሲሄድ እኮ ማለት ነው የበለጠ ነው ሊመጣ የሚችለው አንድ ወንድ ከሴት ይወስ ስትወጡ አይ አልፈልግሽም ገባ በስነ ስርዓት ማለት ነው እስካሁን ከኔ ጋር የነበረው ጊዜ ጥሩ ነበረ ስለዚህ ከዚህ በኋላ ግን ላለሽ ህይወት መልካሙን ነገር እመኛለሁ ህይወትሽን ጨርቅ ያርግልሽ ከዚህ በኋላ እኔና አንቺ ብሬክ እናርግ ብለ በስነ ስርዓት ንገራት አታዘ